መቃም እንዲሉ ከወራቶች ልፋት በኋላ የዘሩትን አጭደው ለመቃም አልፎ ተርፎም ለገበያ ለማቅረብ የመጨረሻው ምዕራፍ ላይ ናቸው። ጀምሮ አበረታች ነው። የፈለግነው ውጤት ጋር ደርሰናል ለማለት አሁን አያስደፍርም። እንግዲህ አጋራችንም ዛሬ ከኛ ጋር መጥቷል፣ ተመልክቶታል ያለውን ሁኔታ እና በጅምሩ ደስተኛ ሆኗል። ህብረተሰቡን አማክረን ምን እንደሚያስፈልጋቸውም ይሄንን የበለጠ ለማጠናከር ከጋራ ግንዛቤ ላይ ደርሰናል። አራርም አጋራችን እንደዚሁ ቃል ገብቶልናል። እንግዲህ ያ በቅርቡ በተግባር የሚገለጽ ይሆናል። በተጨማሪ ቀጣዩ የቅኝት ጉዟችን ወደ ሰኮራ ድሪባ ይወስደናል። በዱባፌ ልማት ማህበር አስተባባሪነት የሚተገበረው የሴቶች የአደጋ ስጋት ቅነሳ ፕሮጀክት የሚገኘው በጉጂ ዞን ጎሮዶሎ ሰኮራ ድሪባ ሲሆን የተመረጠውን የድርቅ አደጋ ስጋት ለመከላከል መሰራት ያለበት ተብሎ የተመረጠው ስራ ደግሞ የጀርባ አጥንት ተብሎ የሚታመንበት የከብት ማደለብ ነው። ለዚህ ስራ የተመረጡት ባሎቻቸው የሞቱባቸውና በድህነት አረንቋ ውስጥ ያሉ ሴቶች ናቸው። እኛ የተደራጀነው የ27 ሴቶች ስንሆን ለምሳሌ እኔ አንድ ራሴ 1500 ብር ነው ያገኘሁት እና በዛች ባገኘሁት አንድ ጥጃ ገዝቻለሁኝ። የዚህ ኢንዲቪጁዋል እያንዳንዷ ሴት ኢንዲቪጁዋል ኮላተራልም አላቸው፣ ግሩፕ ኮላተራልም አለ። ግሩፕ ራሱ ይሄ 1500 ብር እሷም እንኳን ብትሞት የሆነ ነገር ብትሆን እንከፍላለን የሚል ነገር ብድሩን አግኝተን ይሄው ወይፈን ገዝቻለሁ። አንድ ልቤ ላርስበትም እችላለሁ። ሻጭም ሌላ ጊደር ገዝቼ ስትወልድልኝ ማራባት ወተቱን መጠቀም እፈልጋለሁ። ያ የድርቅ ዘመን እንዳይመጣ በዚሁ ጥረት አድርጋለሁ። በዥንጉርጉሯ ከተማ በአዲስ አበባ ጣሊያን ሰፈር 40 ችግረኛ ሴቶች በሴቶች የአደጋ ስጋት ቅነሳ ፕሮጀክት ለመታቀፍ በጉድ ሼፐር አስተባባሪነት ተመርጠው በመረጡት ስራ እንቅስቃሴ ጀምረዋል። ጥንቱንም በደጋን ነድፎ ፈትሎና በእንዝር ታዳውሮ ኩታ ቢሉ ቀሚስ ለጥንግ ቢሉ ለድርብ ታበቃ የነበረች ሴቷ ናት። ምስጋና ጥበብን ለሚገልጸው ለጥበበኛው አምላክ ይሁንና የሽመናው ጥበብ የስልጣኔን ቅንድብ አይቶ ዘመነኛው ማሽን ለሴቷ አዲስ የሥራ መንፈስ፣ አዲስ ፍላጎትና መነቃቃትን ፈጥሮላታል። ዓለም አቀፍ የገጠር ልማት ተቋም በኢትዮጵያ ከአጋሮቹ ጋር አብሮ ሕይወትን ከአደጋ የጸዳ ቀላልና ምቹ ለማድረግ የጀመረው መጽሐፍ የመጀመሪያ ምዕራፍ እዚህም የተከፈተ ይመስላል። እዚህ ውስጥ እያንዳንዷ ቁጥር አላቸው ዲዛይን የሚያወጡት ማለት ነው። መጀመሪያ እንዴት እንደሚቆጠር የ20 ቀኑ ምንም አናውቀው። ያቤል መስከና እንግዲህ እየሰራን ነው። ይሄ ትልቅ እገዛ ያደረገልን ከመጀመሪያው ጀምሮ ያራራ ማሽኑ በራሱ በጣም ውድ ማሽን ነው። ያሰልጣኙን ዋጋ የተከፈለው ባያራር ነው። በዚህ የሽመና ፕሮጀክት ከአልባሳት ምርቶች በተጨማሪ የፋሻ ማምረትም ይካሄዳል። ወደ ሁለተኛው ምድብ እናቅና። ተምሳሌቶች እንሆናለን ሲሉ ተምሳሌት ብለውታል ካፍቴሪያቸውን። ለተምሳሌትም የሚገኙት 20 ሴቶች ሲሆኑ በካፌ ስራ ከመሰማራታቸው በፊት አስፈላጊ የሆኑ ስልጠናዎችን ወስደዋል። የስልጠናውን ወጪ በመሸፈንም ሆነ ለካፌ አገልግሎት የሚውሉትን ማቴሪያሎች በመግዛት የዓለም አቀፍ የገጠር ልማት ተቋም የገንዘብ ድጋፍ አልተለያቸውም። ተምሳሌቶች በአሁኑ ወቅት በ4 ኪሎ አካባቢ ለሚገኘው ተጠቃሚ የምግብ፣ የሻይና የቡና አገልግሎት እየሰጡ ናቸው። የግንባሯን ወዝ እንቆቅልሽ እየፈታች ለማደር ፍላጎቱም ችሎታውም እያላት አጋዥ በማጣቷ ብቻ ተወስና የዕለት ጉርስ የዓመት ልብስ እስኪቸግራት ጭብጥ ኩርምት ብላ በተስፋ መቁረጥ ከፈን ተጀቡና የነበረችን ባተሌ ሴት ትችያለሽ ተብላ ለአደባባይ በቅታለች። እኔ ያው አሁን እዚህ ሰርቼ በማገኘው አንደኛ ለጤና ተስማሚ የሆነ ቤት ተከራይቼ እኖራለሁ። ልጆቼንም ጥሩ ትምህርት ቤት አስተምራለሁ። ከእንደገና ደግሞ እንደው ቤት ራሱ እንደው የራሴን የሆነ ቤት ሰራለሁ ብዬ ተስፋ አለኝ። በቃ ህልም አለኝ ለነገ። እኔ ውስጤ በጣም ደስተኛ ነኝ። አንደኛ ነገር እምልህ ይሄ ያላሰብኩትን ነው ያገኘሁት እና እኔ እንደተወለድኩ ነው የምቆጥረው። የተወለድኩበትን ቀን አላውቀውም። ከሰው እኩል ግን ወጥቼ መግባቴ በጣም ያስደስተኛል። በመውጣቴ ብዙ ትምህርት ወስጃለሁ። ውላ ገብታ ድሜ ለነሱ ተመስገን ብያለሁ።
ውላ ስገባልኝ ደስ ይለኛል። እሷ ነች የምትቀልበንም የምትለንም እሷ ነች። በጣም ተደስቻለሁ። ማክሰኞ ህዳር 14 2003 ዓመተ ምህረት ከ3 ወራት ስልጠና በኋላ ዛሬ በዘመናዊ ሽመና ሙያ ሊመረቁ ነው። ለዛሬው የምረቃ በዓላችሁ በመድረሳችሁ እንኳን ደስ አላችሁ ላለው ተመረቁ። ዛሬማ ያው ተመርቀን ዛሬው ሰርቲፊኬት ተሰጥቶኛል። ዛሬ በጣም ለየት ያለ የኛ ልዩ ቀናችን ማለት ነው ለኛ። ዛሬ ምርቃት በጣም ደስ የሚል በዚህ እንደዚህ እንደርሳለን ብዬ አላሰብኩም ነበር። እኔ ስራም ጀምራለሁ ብዬ አላሰብኩም። ካላሰብኩት ቦታ ነው የመጣሁት። ፊት ለፊት የማየው ነገር ምንድነው? አንደኛ ነገር የሰሩት ነገር በጣም ያምራል። ጥራት ያለው ነገር ነው የምታየው። ያ ለሌላ ሰው የምታሳየው የምትኮራበት ነገር የለም። ይሄ ሀገሬ ሴቶች የሰሩት ስራ ነው ብለህ የምትመካበት አይነት ነገር ነው ሰርተው የምታየው እንዲህ አካባቢ ላይ ሁሉ ማለት ነው። ሁለተኛው ነገር እነሱ ጋር ያለው የጥንካሬ መንፈስ፣ የተስፋ መንፈስ፣ የባለራዕይ መሆን መንፈስ ነው። ከዚያ ባሻገር ደግሞ የተሳተፉት አካላት ብዛትና ምን ያህል ደጋፊ ሰዎች እንደነበሩት ይሄ ፕሮግራም ለማየት ይያለኝ። ያንን ማሽኑን ያመረቱት ሰዎች እንደሰማሁት ከሆነ ደግሞ በቅናሽ ነው። ሴቶችን የሚደግፍ ድርጅት ስለሆነ ለሴቶች ከሆነ በቅናሽ ነው የሚሸጠውና ይሄ በጣም ትልቅ ነገር እንደው ለብዙ አጋር አካላት ምሳሌ የሚሆን ነገር ነውና እሱን ነገር አይቻለሁ። በ6 ወር ጊዜ ውስጥ እንዲህ አይነት ውጤቶችን ማየት በመቻላችን እጅግ በጣም ደስተኞች ነን። እንደ አያራርም በግሌም በጣም ደስ ብሎኛል እና ወደፊትም አያራር ከነዚህ ሴቶች ጋር አብሮ ሆኖ የተሻለ ስራ ለመስራትና እስከ መጨረሻው ድረስ ተደራጅተው ወጥተው ራሳቸውን ችለው እስኪቋቋሙ ድረስ ፎሎ አፕ ወይም ክትትል የሚያደርግ መሆኑን በዚህ አጋጣሚ ገልጻለሁ። መንግስታዊ ያልሆኑ ድርጅቶች የመንግስትን እቅድ ከማሳካት አንጻር ጎን ለጎን አብረው እየሰሩት ያሉበትን ነገር ውጤት መምጣት መቻሉን አሁን እያየን ያለነውና ዛሬው ቀን በጣም አስደሳች ጥሩ የሆነ ነገር ሴቶች በኢኮኖሚ ሊያድጉ የሚችሉበት አመላካች ነገሮችን አሁን እያየን ያለነውና ይሄንን ምቹ ሁኔታ ደግሞ በመጠቀም ሴቶቻችን ወደፊት ጠንክረው እንዲወጡ ማድረግ ላይ አብረን በጋራ መስራት ይጠበቅብናል የሚል ነገር ነው ያለኝ። ስሰራ አሁን ይሄንን አውቄ ስሰራ ማለት ነው እሰራለሁ፣ አመርታለሁ፣ ይሸጣል፣ ብር አገኛለሁ፣ እለወጣለሁ ራሴ ማለት ነው። የአቅም ግንባታ ስራ ትንሽ ነው፣ ጋን በጠጠር ይደገፋል ነው፣ ግን ትርጉም ያለው መሆን መቻል አለበት ነው። አየህ ጋኑ ምን ቢሞላ ተሸራሽቶ ካልተቀመጠ ዋጋ የለውም። ቦታው የተደላደለ ካልሆነ እንግዲያው ትክክለኛ ጠጠር ያስፈልገዋል። ያ ጠጠር ይሰብረዋል ወይ ደግፎ ያቆመዋል። አቅም ግንባታ ደግፎ የሚያቆመው መቻል አለበት። ሌላው በዚሁ በአዲስ አበባ በፋሚሊ ሰርቪስ አሶሲዬሽን አስተባባሪነት በመተግበር ላይ የሚገኘው መሰል እንቅስቃሴ በጨርቆስ ክፍለ ከተማ ቀበሌ 1718 ሲሆን የተመረጠው የአደጋ ስጋት የአተት በሽታ ነው። ለመከላከል የተመረጠው የሥራ አይነት ደግሞ አነስተኛና ጥቃቅን የንግድ ሥራዎችና በተጨማሪም የአካባቢ ጽዳት ነው። አያር በሁለት መንገድ ነው ሳፖርት እያደረገን የሚገኘው። አንደኛ ያው ፋይናንሻል ድጋፍ ነው። ለአሁኑ 80 ሴቶች ናቸው። ለ60ዎቹ 1000 ብር፣ ለ20ዎቹ 1500 ብር። ሁለተኛ ቴክኒካሊ እኛ ራሳችን እንድንችል በእነሱ በኩል የሚመጣ ሳፖርት አሁን አንዳንድ ስልጠናዎች ሲኖሩ ሪፖርት ራይቲንግ፣ ፕሮፖዛል ራይቲንግ የተመለከተ በእነሱ ፕሮጀክት እኛ ራሳችን ነው ሁሉንም ነገር ሌላ ሰው ሳንቀጥር ራሳችን ነው ሁሉንም ነገር የምንሰራው። በመጀመሪያ ፋሚሊ ሰርቪስ ስልጠና ሰጠን። ስልጠና ከሰጠን በኋላ ያው ገንዘብ አገልግሎት ብድር አገልግሎት የሚሆን ገንዘብ ሰጠን፣ መቋቋሚያ ብሎ ሰጠን። ይህንን ካገኘው ምን አረጋለሁ እስቲ እንደውም እስቲ ለውጥ ላሳይ። እዚህ ጋር ብዙም መስራት አልቻልኩም፣ ሰውንም እንትን እያልኩ ስለሆነ እስቲ ለውጥ ላሳይ ብዬ ሱቁን ተከራየው። ሱቁን ከተከራየው በኋላ ገንዘቡን ሳገኝ የተለያዩ ቁሳቁሶች አመጣው። ሻዩንም በአቅሜ በተቻለኝ አቅም እንደ ሻይም
እንዳለ ቁሳቁሶቹም ምኖቹም ሞካከር እግዚአብሔር የተመሰገነ ይሁን። አሁን ግን ብዙ ለውጥ አለኝ። ራሴን አሻሽያለሁ፣ ቤቴንም አሻሽያለሁ። ቢያንስ 35 የ36 ሺህ ብር ቃለኝ። ኮሚቴዎች አሉ። በየሳምንቱ ጽዳት ስራ ነው የሚሰሩት። በትምህርት ቤት ላይም ተማሪዎች ስለ ሃይጂን፣ ስለ ግል ንጽህናም፣ ስለ አካባቢ ንጽህናም የተማሩ የኛ ሶሻል ወርከርስ አሉ። እንግዲህ ኮንቲኒዩስሊ ስራው እየተሰራ ስለሚገኝ ይነሳል ብለን እኛ እንገምትም። የወፍ በረር ቅኝታችንን ከከተማው መለስ አድርገን ዳግም ወደ ገጠሩ እንዝለቅ። ምስራቅ ሸዋ ቱጂ ሱመያ በሪፍት ቫሊ የሴቶችና ሕፃናት ልማት ድርጅት አስተባባሪነት በተደጋጋሚ ድርቅ ክፉ በትሩን ካሳረፈባቸው የቱጂ ሱመያ ነዋሪዎች መሃል በሴቶች አደጋ ስጋት ቅነሳ ፕሮጀክት ለመታቀፍ የተመረጡት ጫን ያለ ጉዳት የደረሰባቸው 60 ሴቶች ናቸው። እነዚህ ሴቶች በፕሮጀክቱ ሊያከናውኑት ያቀዱት ዋነኛ ተግባር የአነስተኛና ጥቃቅን ንግድ ሥራ እንዲሁም ብድርና ቁጠባ ማድረግን ነው። ለተለያዩ ስልጠናዎች ወጪዎቹን የሸፈነልን አይአር ነው። እንደዛውም ደግሞ ብድር ራሱ ለሲልሳውም ሴት ለያንዳንዷ ሰው 1500 ይደርሳል ተብሎ ነው የሚገመተው በእቅዳችን መሰረት። ይሄንንም ወደ 167000 አካባቢ ብር አይአር የሚባል ድርጅት ነው ድጋፍ ያደረገልን። አሁንም እየሰራን ያለነው ከአይአር ድርጅት ጋር ነው። ሂደቱንም እየተከታተልን ያለነው ማለት ነው። እውነት ነው። ገንዘብም ማግኘተን ነበር ተመክረን ወስደን ተመዛው ደግሞ ስንት ቀን መቂም ሆነ እዚህም ሆነ ሰብሰባ ቁጭ ብለን ተመክረን ተምረን ነው። አሁን ደግሞ እኔ ታገኘሁት ወዲያ መስገነው እነሱ ሰጡኝ። ጋሪና አህያ ተገዛሁበት ወዲህ ያው ግማሹ ወፍጮም ብንሄድበት ለመሸጥም ብንሄድ ለክራይ የሚወስዶ የሚጠቀምበትም ተመጣ ችግረኛ የመጣ እንደሆን እሱንም ክራ ሰጥቼው ስንት ጥቅም ነው ያለው። ቀጣዩን የሴቶች የአደጋ ቅነሳ ፕሮጀክት የምናገኘው በሰሜን ምስራቅ የኢትዮጵያ ክፍል በሆነው የአፋር ክልል ነው። ሰፖርት ፎር ሰስቴይነብል ዴቨሎፕመንት በተሰኘው ሀገር በቀል ድርጅት አስተባባሪነት በሚሌ ወረዳ በዳይሌና ጌራሮ ቀበሌ ገበሬ ማህበር ለተመረጡት 40 ችግረኛ ሴቶች ስልጠና የተሰጣቸው ሲሆን ወደ መረጡት ስራ ለመግባት በዝግጅት ላይ ናቸው። በዛሬው ዕለት በቢዝነስ ማኔጅመንት ስልጠና በማህበራት ሆነ በግል በመደራጀት ገቢ ማስገኛ ስራ እንዲሰሩ በቂ ግንዛቤ እየተሰጠ ያለበት ሁኔታ ነው ያለው። እስካሁን 40 ሴቶችን የማደራጀት ስራ ተሰርቷል። የራሳቸውን ኮሚቴ አዋቅረዋል። የራሳቸውን መተዳደሪያ ደንብ ወይም መድአ የሚባለውን ህገ ደንብ አውጥተዋል። በዛ መሰረት ቁጠባ ጀምረዋል። የተመረጡት ሴቶች ከዚህ በፊት ያልነበራቸውን ጠንካራ የሆነ የቁጠባ ባህልን እያዳበሩ ያሉ ሲሆን ሁሉም አባላት መዋጮ የሚያደርጉበት የአባልነት ካርድ አላቸው። በዚህ የቁጠባ ፕሮግራም ውስጥ ከ6 ወር ያላነሰ እንቅስቃሴ ያደረጉ ሲሆን እስከ 4000 ብር በላይ ቁጠባ ማድረግም ችለዋል። ከ1200 ያላነሰና ያልበለጠ ብር ብድር ይሰጣቸዋል ተብለናል። ሲሰጠን ስኳር፣ ዱቄት፣ በርበሬና ሽንኩርት በመግዛት ነግድበታለሁ። በጋዮ ፓስቶራሊስት ዴቨሎፕመንት ኢኒሺዬቲቭ የልማት ድርጅት አስተባባሪነት እየተከናወነ ያለውን አደጋ የመከላከል እንቅስቃሴ ስንቃኝ በአካባቢው የተመረጡት 60 ችግረኛ አርብቶ አደር ሴቶች በተለያዩ የገቢ ማስገኛ ስራዎች ተሰማርተው እናገኛለን። ከነዚህ ውስጥ በብድር በተሰጣት 1800 ብር የሸቀጣ ሸቀጥ ሱቅ ከፍታ በመስራት ላይ የምትገኘው የ6 ልጆች እናት አንዷ ናት። እኔ በጣም ብዙ ጥቅም ነው ያገኘሁት። ይህን ስራ ከጀመርኩ 3 ወራት ሆኖኛል። 6 ልጆች አሉኝ። ለልብስ ለምግባቸውና ለትምህርታቸው የሚያስፈልገውን ወጪ የሚሸፍነው ከዚህ በማገኘው ነው። ሴቶቹ በግሩፕ ተደራጅተው የተወሰነው ብር ተሰጣቸው። ከዛ ደግሞ አንዳንድ ነገሮችን በመግዛት በመሸጥ በአደጋ ጊዜው ራሳቸውን ከአደጋው ራሳቸውን እንዲያድኑ የተወሰነው ብር ለግሩፕ እንድንሰጥ ነው ፈንድ ያደረጉን 170,000
512 ብር ነው ለግሩፑ የተሰጠው ለፕሮጀክቱ የተሰጠው። አኪትና ከነኒ ጂዋጋ ኸቁዳኒ ለማ ኦጀዲኒ ማኒን ከጀታ በተሰጠኝ ብድር ጥጃ ገዝቻለሁ። ይህንን አሳድጌ በመሸጥ ኑሮዬን መለወጥ እችላለሁ። በአደጋ ስጋት ቅነሳ ፕሮጀክት ከሚካተቱት የግንዛቤ ማስጨበጫ ትምህርቶች አንዱ የማህበረሰብ ዝግጁነት ወይም የኮሚኒቲ ሬድነስ ነው። በዚህ የማህበረሰብ ዝግጁነት መላው ህብረተሰብ በራሱ ተነሳሽነት ያከናወናቸው ስራዎች አሉ። ወደ ጉጂ ዞን ሶኮራ ድሪባ ስንሄድ ከሎ ወይም ባህላዊ የግጦሽ መሬት አስተዳደር በማህበረሰብ ዝግጁነት የተሰራ ዋነኛው ስራ ሆኖ እናገኘዋለን። ይህ አካባቢ ከዚህ ቀደም በዝናብ የተሸረሸረ ነበር። ዛሬ ይህ ቦታ በእጽዋትና በሳር በመሸፈኑ ለሚታጠበው አፈር እፎይታን ከመስጠት አልፎ ከአካባቢው ጠፍተው ለነበሩ አንዳንድ የዱር እንስሳትን መመለስ ምክንያት መሆን ችሏል። በቱጂ ሱመያ ደግሞ ድርቅ ቢከሰት ለመቋቋም የሚችሉ እጽዋትን ቶሎ ሊደርሱና ሊበሉ የሚችሉ ተክሎችን በማልማት እንዲሁም ችግኞችን አፍልቶ ለማህበረሰቡ በማሰራጨት የቅድሚያ ጥንቃቄ ሥራ ተሰርቷል። ድርቅንና የአካባቢ በረሃማነትን መከላከል እንደሚቻል በቃረሙት መረጃ መሰረት በግቢያቸው የተዘጋጀውን የውሃ ጉድጓድ በመጠቀም በግል ጥረታቸው ችግኞችን ተክለው ለዚህ አብቅተዋል።